አይ ለምንድን ነው ሰላም ማለት አስፈላጊም አይደለም ሰላም መባባል። የመጣሁበትም ነገር ሰላም የሚያስብል ስላልሆነ እንደሰማሁ ነው ቀጥታ ተነስቼ የመጣሁት። ዛሬ ነው የሰማሁት፣ ዛሬ ነው የመጣሁት። ምንድን ነው ለዛ ነው ምንድን ነው የሰማሁሽ? አልገባኝም። ቤቴ ነው የመጣሽብኝ አይደል? ውጭ ብራሽ ለመመታታትም እያሰብሽ ነው? ይኸውልሽ አንቺ ነሽ የመጣሽው ቤቴ። ውጭ ቀጥ ብለሽ ማለት ነው ውጭ። ሰላም ሰላም፣ ውድና የተከበራችሁ የእኛ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። እናንተም ባላችሁበት ሰላማችሁ ይብዛለን ብለናል። ዛሬ እንግዲህ ቦታውም ያለውበት ቦታ ለየት ብሎባችኋል እና በምክንያት ነው ማለት ያለሁት አዲስ አበባ ነው ያለሁት እና ዛሬ ከቡታጀራ ገና መምጣቴ ነው። ምክንያቱም ደግሞ ከሄለን ጋር ማይሆኑ ነገሮች ማለት እንዴት ነው አንዳንዴ ከማጠብቁት የኔ ከምትሉት ሰው የኔ ከምትሉት ጓደኛ እንደ ጓደኛም እንደ ህዝም ከምታዩት ሰው የማይሆን ነገር መስማት ከሰው አፍ በጣም ይከብዳል እና በጣም ብዙ ነገሮችን ሰማሁኝ እዛ ሆኜ ማለት ብዙዎቻችሁ ኮመንታችሁን አያለሁኝ። ሄሉን አምጪልን፣ ከሄሉ ጋር ነው፣ የሄሉ እህት፣ የሄሉ ጓደኛ ብዙ አይነት ኮመንቶችን አያለሁኝ። እውነት ነው፣ ሄሉ በጣም የምወዳት ጓደኛዬ ናት። ጓደኛም እህትም በጣም የረጅም ጊዜ ጓደኛዬ ናት እና የማይጠበቅ ነው ማለት በጣም ተናድጄ ነው። ከዛም ቀጥታ ወሬውን እንደሰማሁኝ ነው ተነስቼ የመጣሁት እና የማይጠበቅ ማን እንደዚህ ልትል ትችላለች ብላችሁ የማታስቡትን ወሬ ነው የሰማሁት እና በጣም ከባድ ነው ማለት ከሄለን ባይሆን ከእሷ ባይሆን አይገርመኝም ነበረ። ማለት በጣም የተገረምኩት ከሄለን በመሆኑ ነው እና ወዲያው እንደሰማሁኝ ነው ሲነግሩኝ። አንዳንዴ ሰው ያላችሁን ብቻ ተቀብላችሁ ውሳኔ መስጠት ይከብዳልና በዛው ሆኜ ከምደመድም የማይሆን ክፉ ደግ ቃላቶችን ከምንነጋገር በስልክም እዛው ያለችበት ድረስ ሄጄ በአውራት ይሻላል ብዬ ወዲያው ተነስቼ አዲስ አበባ የመጣሁት በዛ ምክንያት ነው እና ምን እንደተፈጠረ አሁን ለእናንተ ይሄ ብዬ ማብራራት አልፈልግም፣ መዘርዘር አልፈልግም። አሁን ፊት ለፊት እሷ እያለች እዛው ስናወራ ስንጠያየቅ ብትሰሙ ይሻላል ብዬ ነው። እዚህ ጋር ምንም የምለው ነገር የለም። በጣም ተናድጄ ነበር። አሁን ተረጋግቼ ነው እና ዛሬ በእኔ ዩቲዩብ ቻናል ነው የተገኘ ነው ለመጀመሪያ ጊዜ። እንዳውም ኮመንት ላይ ምን አይቼ ነበር፣ የመጀመሪያ ቪዲዮሽን ከሄሉ ጋር ስሪልን፣ ከሄሉ ጋር ነይ ብላችሁ ኮመንት አድርጋችሁልኝ ነበረ የኤላት ዩቲዩብ ቻናል ላይ። ግን ይህ ቢሆን ደስ ይለኝ ማለት ያው በተዘዋዋሪም እንደዛ ሆነ እንጂ ሀሳቤ እሷን ለማቅረብ እና የመጀመሪያውን ዩቲዩብ ቪዲዮን ከእሷ ጋር ለመስራት አይደለም ሀሳቤ። ይሄ ነገር እንደ አጋጣሚ ተፈጠረና ይሄንን ነገር ስናወራበት ቀጥታ በእኔ ዩቲዩብ ቻናል ነው መተላለፍ ያለበት ብዬ ያሰብኩት የኔና የእሷን ጉዳይ በራሴ አካውንት ያለውን ነገር ለማስተላለፍ ስለፈለግኩኝ እና ደግሞ ከዚህም በኋላ ከሄሉ ጋር ባለው ነገር ምንም አይነት ሀሳብ አስተያየት እንዳትሰጡኝ። ማለት ምንም አይነት ነገር ቢፈጠር ምንም አይነት ነገር ቢሆን ከዚህ በኋላ ከእሷ ጋር ያለኝን ነገር ማለት ከወሬው ተነስቼ ሳይሆን በቃ ወሬው ያሳምናል። ላይክ ትክክለኛ ወሬ ነው። እኔ ከእሷ ልስማው ብዬ እንትን አልኩኝ እንጂ ይሄ አንዳንዴ ምን አለ መሰላችሁ የሆነ ወሬ ለአንድ ሰው ብቻ ካወራችሁ የሆነን ሚስጥራችሁን ለአንድ ሰው የምትነግሩት ከሆነ ያን ወሬ እናንተና ያ ሰውዬ ብቻ ነው ሊያውቅ የሚችለው። ከዛ ሰውዬ አልፎ ደግሞ ሶስተኛ ወገን ጋር ከተሰማ ወይ ሌላ ቦታ ከሰማችሁት እኔ አውርቼው ካልሆነ ያ ሰውዬ አውርቶት ነው ሊሆን የሚችለው እና በእርግጠኝነት ያው ከኔና ከእሷ ያለፈ ነገር የለም። ስለዚህ ይህንን ነገር እሷ ናት ልትል የቻለችው። ምክንያቱም በራሴ ስለምተማመን እኔ ከእሷ ውጭ ያወራሁት ሰው ስለሌለ ይህንን ነገር ቀጥታ እሷ ልትናገር እንደምችል በእርግጠኝነት እርግጠኛ ሆኜን የመጣሁት እና ለዛ ነው ይሄን እያልኳቸው ያለሁት። ስለዚህ ከዚህ በኋላ ከሄለን ጋር ያለን ጓደኝነት የሚቀጥልም አይመስለኝም። ስለ እሷ ምንም አይነት ሀሳብ አስተያየት አልፈልግም። ኮመንት ላይም ሄሉዬን ይዘሽልን የሚል ኮመንት አልፈልግም። ሄለንም የሚለውንም ስም አልፈልግም። ከዚህ በኋላ እዚህ ጋር ብናቆም የተሻለ ነው ከሄለን ጋር። ስለዚህ
በሰላማዊ መንገድ ምንም ያልኳት ነገር የለም። ደውዬላት ነበረ ቅድም። እሱንም የደወልኩላት ቤት ናት አይደለችም የሚለውን ቼክ ለማድረግ ነው። ማለት እዚህ ድረስ መጥቼ ቤት ካልሆነች ቤቷ በጣም ይርቃል። ያው አውቶቢስ ተራ ነው። ከአውቶቢስ ተራ እሷ ድረስ ለመሄድ በጣም ሩቅ መንገድ ነው እና ግዴታ ቼክ ማድረግ ስላለብኝ ደውዬላት ነበረ። ውጪ ነኝ ብላኛለች፣ አልገባውም ብላኛለች። በስነስርዓት ነው ያወራኋት እና እስካሁን ድረስ ቆየች። እኔ መግቢያውን መስራት ከጀመርኩ ራሱ ቆየሁ። መግባት አለመግባቷን ዝም ብዬ ከመሄድ ልደውልላት እና ቀጥታ ወደ ቤቷ እንሄዳለን። እዛው ሰፈር ነው ያለሁት እንደነገርኳቸው። ሄሎ ሄሎ፣ ወይ ገባሽ? ወይ አዎ ገብቻለሁ። አምናችም እንዴ ቆየሽ? በጣም ወይ መግባትሽን ቼክ ላድርግ ብዬ ነው። ምናልባት ካልገባሽ ብዬ ነው። እንዴ እደውልልሻለሁ ብለሽኝ የለም? እሺ መጡ መጣለሽ። እሺ እንግዲህ ገብታለች፣ ቤት ነኝ ብላኛለች። አሁን እሷ ጋር እንሄዳለን። ያለውን ነገር ትሰሙታላችሁ። ባይሆን ደስ ይለኝ ነበር። እንዳልኳችሁ ሄሉ በጣም የምወዳት እህቴ ናት። በጣም የምወዳት ጓደኛዬ ናት። በጣም የማከብራት ሰው ናት። ከእሷ እንዲህ አይነት ነገር አልጠብቅም። ባይሆን ጥሩ ነበረ። ቤት ሄደን የሚሆነውን እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። እሺ እንግዲህ ቤቷ ደርሻለሁኝ። ሰጣሽ እንኳን ደህና መጣሽ። አለሽ? ደህና ነሽ? ቢስ ነው ያው ለምንድን ነው ሰላም አለን? አስፈላጊም አይደለም ሰላም መባባል። የመጣሁበትም ነገር ሰላም የሚያስብል ስላልሆነ ኧረ እና ያደበድቤ ነው ምናምን እንድትይኝ ቢሆን ጥሩ ነበረ። እና ዛሬ ቤትሽን ልታስጎብኝ ነዋ። እንዲሁም ምንድን ነው መጥቼ ስለማላቅ በዚህ ቤት ሰላም ልበላችሁ። ሰላም ሰላም ሰላም፣ እንዴት ናችሁ? የተከበራችሁን የተወደዳችሁ ቤተሰቦቻችን፣ ያው የጾም ቤተሰቦች ደህና ናችሁ? እንዴት ናችሁ? ያሉ እግዚአብሔር ይመስገን ደህና ነው። እሺ ደህና ነሽ? ምን ሆነሽ ነው ግን? ምን ሆንኩኝ? ተረዳሽ? ከፊቴ የሆነ ፊትሽ ምናምን ደስ አይልም። ሲቀጥል ደግሞ ስልክ ላይ ምናምን ጥሩ አልነበርሽም ለማለት ያህል ነው እንጂ ኖርማል ነው። በኋላ እናወራዋለን። ይሄንን እንኳን ተይው እንትን ስለሆነ አይ በኋላ ለምን እናወራዋለን? አይ ከቪዲዮ በኋላ አይ ሲጀመር እኔ አንድም ቪዲዮ ይዤ የመጣሁበትም ምክንያት ደግሞ ይሄን እንድናወራበት ስለፈለኩኝ ነው። ማለቴ አሁን አንቺ መሰለሽ በእኔ ቤት የመጀመሪያ ስለሆነ ምናምን ከዛ አንቺን ላቀርብ ከሄሉ ጋር ስሪ እያሉኝ ምናምን እንደነበረ ወዲሆንም ስላወራሁልሽ ከዛ የመጀመሪያ ቪዲዮ ከአንቺ ጋር ለመስራት ምናምን የመጣው አይነት ስታፋስበሽ ነው መጀመሪያ ሰላም ስትያቸው ማለት። ያው እኔ መጥቼ ስለማላቅ ነው የሆነ ቡታድራ ስላልመጣሁ እንጂ ቤት አልመጣሁም። አንቺም ደግሞ አዲስ አበባ መጥቼ ስለማታውቂ ያው በቃ ቪዲዮ አንቺ ቤት እመጣለሁ ብዬ ከዛ አንጻር አይደለም እኔ ደግሞ የመጣሁት በሰላም ከአንቺ ጋር አውርቶ ምናምን እንደ መክፈቻ ምናምን እንደማውራት አይደለም። ምን መሰለሽ በጣም ተረጋግቼ ነው በነገራችን ላይ የተገናኘ ነው። በጣም ተረጋግቼ ነው የመጣሁት እና ገና እንደሰማሁኝ ነው ማለት ማይሆን ነገር ሰማሁና፣ እስቲ የሆነ ጥያቄ ልጠይቅሽ። እኔና አንቺ መሀል ሚስጥሮች ይኖራሉ አይደል? የምናወራቸው ነገሮች ይኖራሉ እንደ ጓደኛ። ያንን ወሬ ሚስጥር ሲባል ምንድን ነው? በሁለታችን መሀል የሚቀር ነው አይደል? ግን እኮ በጣም ትልቅ ሚስጥር እኔና አንቺ አውርተን አናውቅም ስልሽ በጣም ሚስጥር የሚባል ነገር አንደኛ ህይወታችንም ላይ ትልቅ ሚስጥር የሚባል ነገር ያለ አይመስለኝም። አንደኛ፣ ሁለተኛ ላይ ደግሞ ይሄ በጣም ከሰው ተለይተን ምናምን ይሄን ያህል የምናወራቸው ነገር ያለም አይመስለኝም። የግል ነገርሽ በራሱ እኮ ሌላ ሰው እንዳይሰማብሽ የምትፈልጊውን ነገር ሜቢ ልታወሪ ትችያለሽ። ገባሽ አይደል? ስለ እኔ ልነግርሽ እችላለሁኝ። ስለ እኔ የምነግርሽ ነገር ደግሞ
ከኔ አልፎ በቃ የእኔን ያስጨነቀኝ ነገር ሊሆን ይችላል፣ እኔን የደበረኝ ያስከፋኝ ነገር ሊሆን ይችላል። ሶ ሄጄ መንገደኛ ጠርቼ ምናምን ማውራት ይችላለሁ እኮ የማውራት ሱስ ከሆነ ገባሽ አይደል? የሆነን ሰንበዲ ጠርቼ ባወራው ኖርማል ይቀለኛል። የሆነን ሰው ግን ደግሞ ስፔሻል ሰው ብለሽ ደግሞ ስታወሪ ሚስጥረኛ ብለሽ ስታወሪ ያን ነገር አንቺም አውርተሽ ይቀልሻል። ሲቀጥል ደግሞ ገበናሽ ነው። ከዛ ከሁለቱ ሰዎች መሀል መውጣት የሌለበት ነገር ስለሆነ ነው አምነሽ የምታምኙ ሰው ያንን ነገር የምታወሪ ገብቶሻል። እንደዛማ ካወራሽ ማ ይሄ መርጠሽ የምታወሪ ከሆነ አንቺ ሰው ይሄ ምንድነው ያ ሰው ሚስጥሬን ይዝልኛል፣ ሚስጥሬን ይደብቅልኛል ብለሽ ነው የምታወሪ። እና ልልሽ የፈለግኩት እኔ አሁን በጣም እውነት ምልሽ በጣም የትዕግስት ስላለኝ ትዕግስተኛ ስለሆንኩኝም ነው ይሄንን ነገር ስሰማ። ከዛም ተነስቼ መጥቼ አንዳንዴ የሆነ ነገር ከሆነ ሰው ሰምተሽ እዛው መደምደም ምናምን ትችያለሽ። ማለት ወሬውን በሰማሁበት ሰዓት ላይ እኮ የሰማሽው ነገር ምንድን ነው? የሰማሁትን ነገር እነግርሻለሁ፣ ግን ወሬውን ስሰማ መደምደም እችል ነበር ጉዳዩን እዛው ገባሽ። ከዚህ በኋላ ከአንቺ ጋር ያለኝን ነገር አቁሜ ስልክም አልደውልም እንዳትደውይልኝም ብዬ ሁሉን ነገር ልዘጋጋ እችል ነበር። እኔ ለአንቺ ያወራሁልሽን ወሬ ከሌላ ሰው ሰምቻለሁኝ ገባሽ። እኔና አንቺ ጋር ብቻ ያለ ወሬ ማለት በቅርቡ ከነገርኩሽ ወሬ ነው። ደግሞ እኮ ከዚህ በፊት ስላወራ ነው ምናምን አይደለም። አሁን በቅርቡ ነው ማለት አትሊስት የድሮ ወሬ ቢሆን በፊት ያወራሁልሽ ነገር ቢሆን እንኳን ምናልባት እንግዲህ ትረሻዋለሽ። አላልኳትም እሱ አትሆንም፣ ሌላ ሰውም ሊሆን ይችላል ያወራው፣ ወይ ሌላ ሰው ጋር ደርሶ ሊሆን ይችላል ወሬው፣ ከዛ ያ ሰው ነው ያወራው ብዬም ላስብ እችላለሁ። አሁን ላይ ግን ይህንን ወሬ ለአንቺና ለአንቺ ብቻ ነው የተናገርኩት ገባሽ። ለአንቺ ብቻ ነው የነገርኩሽ ይሄን ወሬ እና እኔ ካላወራሁኝ አንቺ ነሽ ልታወሪ የምትችይው። ቅድም ያወራው ነበር። እሺ ምንድን ነው ንገሪኝ። ማለት እኔ ያወራሁት ነገር አንቺ ነገርሽኝ፣ ለእኔ አንቺ ነገርሽኝ ሚስጥር፣ ከዛ እኔ አውጥቼ ለሌላ ሰው የነገርኩብሽ ሚስጥር ምንድን ነው? ሲቀጥል ላይ ደግሞ እኔ እንደዚህ አይነት ነገር ደግሞ እንደማላደርግ ታውቂያለሽ። ቅድም እያልኩኝ ነበረ ለቤተሰብ ማለት ነው ገባሽ አይደለ? እንዴት ነው ከሆነ ሰው ከምትወጁ የኔ ምን ብለሽ ከምታምኘው ከምታዩ ሰው የተወራ ወሬ ከዛ ሄዶ ምናምን ሶስተኛ ወገን ጋር ስትሰሚ በጣም የገረመኝ እኮ ለዛ ነው። ስለ እኔ ህይወት ከሆነ ሰው ጋር እንደጀመርኩኝና ፍቅረኛ እንዳለኝ ነግሬሽ ነበር ያኔ ላንቺ ይህንንም ልትዋሽኝ ነው ማለት አሁን ገና ለገና ወሬው ተወራ ሌላ ቦታ ደረሰ ስላልኩሽ ይሄንን ደግሞ አላወራሽ ግን ለእኔ ብለሽ አልነገርኩሽም። አሁን እያስመሰልሽ ነው ለእኔ አውርተሽልኛል ብለሽ አንቺ ካላወራሁኝ ያንን ወሬ አንቺ ልታወሪው አትችይም ብዬ እንዳስብ እያደረግሽ ነው ማለት ነው። አይ ጥሩ ነው፣ ግን አንድ ነገር ልንገርሽ፣ ስለምንም ፍቅረኛ እኔ አላወራም። ይኸውልሽ ከሌላ ሰው ጋር ያወራሽውን ነገር አምጥተሽ እኔ ላይ የመለጠፍ መብት። ስሚ ይኸውልሽ እየለጠፍኩኝ አይደለም። ከሌላ ሰው ጋር እንደዚህ አይነት ነገር አውርቼም አላወራም። ሲቀጥል ደግሞ አንድና አንድ ከአንቺ ጋር ነው ላወራ የምችለው ይህንን ወሬ። እኔ ከአንቺ ሌላ አንድ ጓደኛ ናት ያለች፣ እሷን ደግሞ ጭራሽ ማንገናኝ በስልክ የምናወራ ሰዎች ነን። የተገናኝተን ማለት በስልክ የምናወራለን። ሲቀጥል ደግሞ ስለ ህይወት፣ ስለ ወንድ እኔና አንቺ ስለ ወንድ አውርተን እናውቃለን። ነግሬሻለሁኝ። አንቺ ረስታሽ ይሆናል እንጂ ምናልባት የመርሳት ችግር ካለብሽ አላውቅም። እኔ የማላውቀው ነገር የመርሳት ችግር ካለብኝ እንዴት ለሰው ተናገርኩ? መልሽልኛ። እዛ ጋ ሲሆን ማትረሹም ይሆናል እንግዲህ አንቺ ጋር ነው ማለት። አዎ እኔ ነገርኩሽ። አሁንም ደግሞ ሲመስለኝም ከበር እያደረግሽ ነው ያለሽ። አይ ጥሩ ነው። ከበር ማለት አሁን ለሌላ ሰው አላወራሽም ብዬ እንዳስብ እኔና አንቺ እንዳላወራን እያደረግሽ እያስመሰልሽ ነው ያለሽ በዚህ መጠን ስለዚህ እንዳልሽው እያመንኩ ማለት ከዛ ስመጣ ከአንቺ አፍ ለመስማት ነው የመጣሁት ገባሽ። እኔ ህይወት የሌለኝ ይመስልሻል ስታስብ? ማለት ህይወት የሌለኝ ነው ያለኝ ነው የሚመስልሽ? የራሴን ህይወት እየመራልኝ ያለው ሰው ነው እኔ ነው የሚመስልሽ? የራስሽን ህይወት ራስሽን ሸምት። ስለዚህ ስለ አንቺ ወሬ ማመላለስበት ጊዜ የለኝም። የራሴን ህይወት መመራበት ነው ጊዜ ያለኝ ለማለት ነው። እኔም እኮ ያንን እኮ ነው ያልኩሽ። የራስሽ ህይወት ካለሽ የራስሽን ህይወት ለምን አትኖሪም? የእኔ ህይወት ውስጥ አሁን ይሄን ነገር እንደ ጓደኛ ከተነገረሽ እኔ ህይወት ውስጥ ያለ ነገር አምኜ ከነገርኩሽ ሌላ ቦታ የሚያደራርስ ሌላ ቦታ ሄዶ የሚያስወራ ከሌላ ሰው ጋር እኔን አንስቶ ምናምን ስለ እኔ ጉዳይ ኢሹ አድርጎ ማውራት ውስጥ ለምን አስፈላጊ አይደለም ማለት ነው። ስለ ራሴ ሙሉ ነገር ማስብበት ጊዜ የለኝም። ስራ ፈታ ሄድለው ገባሽ? ስለ እኔ ማለት ፈጥረሽ አወራሽ እያልኩሽ አይደለም። እንደ ጓደኛ አምኜ የነገርኩሽን ሚስጥር ሌላ ቦታ ሄድሽ አወራሽ እያልኩሽ። ራስሽ እዛ የትም ከተናገርሽ እኔ አይመለከተኝም ማለት ነው።
እኔ ምንም ያወራሁት ነገር የለም ስላንቺ። ገባሽ? ሲጀመር ስለ አንቺ አንስቼ ሲጀመር አንቺን የሚያቀሽ ሰው እኔን የሚያቀኝ ሰው እስቲ ጥቀሽልኝ። አንድ ሰው ጥቀሽልኝ። እኔና አንቺን የሚያቀን ሰው ጥቀሽልኛ። ምን ይታወቃል እንዴ? የነገሩ ሰዎች እኮ ተባራሪ ወሬ ደርሷቸው በእርግጠኝነት ደግሞ በምን ምክንያት እንደምንፈቀድሽ ለአንቺ ያወራሁትን ወሬ ስላወሩልኝ ነው እንጂ አትሊስት የሆነ የማይባል ወሬ ወይ የሆነ ያልተፈጠረ ያልተሆነ ምናምን ነገር ቢሆን ኖሮ ላላምን እችላለሁ። ግን ለአንቺ ያወራሁትን ወሬ ደግሞ ከሰማሁኝ በእርግጠኝነት ስላልሹ ነው ያንን ወሬ ልሰማም። ገባሻለ? አሁን እያልኩሽ ያለሁት ሌላ ነገር አይደለም። ሌላ ነገር ሳይሆን አንደኛ አንቺ የምርም እኔ እንደዛ አውርቼ ከሆነ ሰው ይሄ ሰው ነው እንደዚህ ብለሽ ንገረኝ። የምርም ለምን እንዴ እኛ ህጻናቶች ነን እንዴ? እንደ ድሮ አንደኛና ሁለተኛ ክፍል ተማሪዎች እንትና ይሄንን ብሏል እንትና ይሄንን አለኝ ብዬ አምጥቼ አንቺ ጋር የማፋጥጠው ምንድን ነኝ? እንዳከበርኩሽ ስለነበረን ጓደኝነት ብዬ ነው ከዛ ድረስ ሰምቼ ከዛ ድረስ የመጣሁት። ምክንያቱም ካሜራ ይዤ የመጣሁበትን ምክንያት ልንገርሽ። ካሜራ ይዤ የመጣሁበት ቤተሰቦች እንዲያውቁልሽ። ምክንያቱም ስለ አንቺ በጣም ብዙ እየጠየቁኝ ነበረ። የሆነ ሰዓትም የሆነ ችግርም ሲፈጠር የሆነ ነገርም ሲሆን ምናምን ስለ አንቺ እየጠየቁኝ ነበረ። ስለዚህ ያለውን ነገር ለቤተሰብ ማሳወቅ አለብኝ ከዚህ በኋላ። ከአንቺ ጋር ስላለኝ ነገር ከሄሉ ጋር የሚሉትን ነገር እንዲያቆሙ፣ ከዚህ በኋላም ስለ አንቺ ምንም አይነት ነገር እንዳያነሱብኝ። ጓደኛ ከሄለን ጋር ሄለን እንዴት ናት? ስለዚህ ስለ አንቺ ደህንነትም ሆነ ስለ አንቺ ምንም ነገር አይመለከተኝም ከዚህ በኋላ። ገባሽ? እኔ ይመለከትሻል ብዬ ስለ አንቺ አይደለም ዛሬ አንቺ ነሽ የመጣሽብኝ እንጂ እኔ አልመጣሁብሽም። ይሄንን አውጪ። ገብቶሻል? እኔ እንደ ኖርማል እንደ ሌላው ጊዜ ምናምን ተመተሽ ምናምን እዚህ እንትን ብለን ትሄጃለሽ ብዬ አስቤ ነው እንጂ እንደዚህ ይሄ እኔን እንትን ልትይኝ ምናምን አችም ደግሞ እኔን ታውቂኛለሽ ማለት ነው። ማንም ሰው አፉን ሞቶ ሊናገረኝ አይችልም። ምክንያቱም እኔ በሰው ህይወት አልገባም። ገባሽ? የራሴን ህይወት ነው የምኖረው። ስለዚህ አሁን እኮ እኔ ምንም አይነት ማብራሪያ አልፈልግም። ይህንን ወሬ ብለሻል ወይስ እያስመሰልሽ ነው ያለሽው? ሲጀመር ማለት ነው እኔ ብዙም አይመቸኝም። ሲጀመር ሴትም ጓደኛ የለኝም። ከአንቺ ጋር ግን እንቀራረባለን፣ እናወራለን ምናምን ነው። ገባሽ? እሱም ደግሞ የሆነው ደግሞ እስከዛሬ ተከባብረን ስለምንኖር ነው። ግን ደግሞ እኔ ክብሬን ሲነኩብኝ አሉ ማንም ሰው ማለት ነው እንዲያፉን ሞልቶ እንዳንቺ ተናግሮኝ አያውቅም ማለት ነው። ገባሽ? ማንም ሰው እኔም ታግሼ አላውቅም። ዛሬ ታገዝኩሽ ባይዘው ማለት ነው በቤቴ ስለሆነ ነው፣ በቤቴ ስለመጣሽ ነው። ኦኬ፣ ከቤትሽ ውጭስ ቢሆን ደግሞ አልታገስሽም። ኧረ እባክሽ አልታገስሽም። እና ፍቅረኛ ስላልሽው ከፈለግሽ ሄዳ ተፋቀሩ። እኔ ስለ ፍቅረኛሽ ምንም አውቀው የነገርሽኝም ነገር የለም። ገብቶሻል? ፍቅረኛም ካለሽ እኔ ስለ አንቺ ህይወት አይመለከትም። እነግርሻለሁኝ። አልነገርሽኝም፣ ምንም አውቀው ነገር የለም። አልነገርሽኝም ማለት እኮ ነው እያናደደኝ ያለው። አልነገርሽም ማለት ነው ነገር ምን እንደሆነ ታውቂያለሽ። ቤቴ ነው የመጣሽብኝ አይደል? ውጪ። ራሽ ለመመታታትም እያሰብሽ ነው? ይኸውልሽ አንቺ ነሽ የመጣሽው ቤቴ። ውጪ፣ ቀጥ ብለሽ ማለት ነው ውጪ። በጣም ክብረት ቢስ ነሽ። ክብር ስላለኝ ነው ከዛ ድረስ ተነስቼ ስለተወራው ወሬ ልጠይቅሽ የመጣሁት። በነገራችን ላይ ውጪ፣ በቃ ሌላ ነገር አታሳስችኝ። ውጪ በቃ ውጪ። እኔ እንኳን አንቺን አልነካም፣ ግን የሚያስወጣ መጥቶ ያስወጣሻል ማለት ነው። ውጪ። በነገራችን ላይ ማለት ቤተሰቦች ይቅርታ፣ በዚህ አጋጣሚ እየቀለድኩ ተረጋጊ። በቃ ጌታን እየቀለድኩ ሲጀመር ስለምን ፍቅረኛ ያወራን ያምሻል። በነገራችን ላይ ማለት ነው ማለት መግቢያ ሰራም ለቤተሰብ አልተናገርኩኝም እንትን መሆኑንና ምክንያቱም እንዲጠረጥሩ አልፈለግኩኝም ምናምን። እንዴት ሄዱ ምናምን ብለው ነው ሁኔታችን እንዲያይወስድ ተፈለግኩኝ ነው ጓጉተውና ቤተሰቦች። በዚህ አጋጣሚ እንግዲህ ተረጋጊ። ከስሜት ውጪ እንጂ እንዴ በመሰረቱ ማለት ነው እንደው እንደዚህ አይነት ነገር ቢፈጠር ራሱ እንደዛ ልጅ እኔ መጥቼ ብላ እንዲህ ብለሻ ምናምን እንደ ድሮ ሰው እንደማንባባል ታውቂዋለሽ። እና
እንዴት ነው ወጥቼ እንዲያወርተሻል ምናምን ልልሽም አልችልም እዚህ ድረስ መጥቼ። ሲቀጥል ደግሞ እንደዛም ያወራነውም ነገር የለም፣ ልታወሪ የምትጀምር የለም፣ እንደማታወሪ ማይ ነው። ቆያለሽ ደግሞ ስሚ ምንድን ነው ሜት ይመስላል። ቅድም ተበሳጭቼ ስለነበር ነው አይቼሻለሁ፣ ግን ተበሳጭቼ ስለነበር አሁን ነው ከውጭ የመጣሁት። ዶታ እንዲያሁን አስተያየትሽ እንዴት ነው? አወራ ልጅቷ በሰላማዊ መንገድ ተቀብለኝ ቤተሰቦች ሰላም ብላ ምናምን አዲስ ዩቲዩብ ከፍታለች ምናምን ብላ እኔ ላይ እንግዳ ሆና ለመቅረብ ስትንሰፈሰፍ እኔ ደግሞ ቅስሟን ሰብሬ እንግዲህ ለዚህ ፊት አድርጊያታለሁ። እና ቤተሰቦች በጣም ይቅርታ አድርጉልኝ፣ ሄሎን ስላስከፋውባችሁ በጣም ይቅር በሉኝ። ለእናንተ መጀመሪያ ስላልተናገርኩኝ ይቅር በሉኝ። አሁን እንዲህ ነው የሚያዩኝ፣ በአይነ ቁራኛ ነው የሚያዩኝ። ሽን ነው የሚያምሽ። እንዲህ በቀላሉ አትመጪማ እኔ ቤት ስለማይሆን ነው ማለት እኔ ቤት በቀላሉ አይሆንም ስለማይሆን ነው ማለት እባክሽ። ሰሞኑን ያው እንግዲህ ተገኝተሻል፣ በነገርሽ ትገኛለሽ ደግሞ እና አሁን ሌላ ነገር ቢሆን እንደዚህ አይነት ቀልድ እንደዚህ አይነት ፕራንክ አለ። ቁጭ ብዬ እቺ ልጅ አሁን በምን አይነት መንገድ ነው የምር እንደዚህ አይነት ፕራንክ በጣም ነው የምር ያጣላል። ታውቂያለሽ ይሄንን በጣም ያጣላል። አሁን እኮ አሁን አትሊስት ማለት ነው ሊሆን የሚችለው እንደነበር ታውቂያለሽ። የሆነ ያወራነውን ወሬ ብለሻል ብዬ ወሬውን ብጠይቅሽ አሁን መጀመሪያ ያሰብኩት እንደዛ ነበር። የሆነ ነገር የነገርኩሽ ነገር አስቤ ምናምን፣ በእርግጥ አስቤ የማይመጣልኝ ኖ አይደለም። አሁን ለምሳሌ ከዚህ ቤት አስወጣሻለሁ እኔ ከዚህ ቤት ካስወጣሁሽ በኋላ ግን ይቅርታ ብጠይቅኝ አልሰማሽም እንዴ? እስከምታስወጪኝ እኔ ለምን እጠብቅሻለሁ? ኖ አይደለማ። እግዚአብሔር እኔ ሰው ጠራ ነበርኩ አይደለም። ለምን እንደሆነ ታውቂያለሽ? እኔ አንቺን መንካት ስለማልፈልግ ማለት ነው። ማለት መንካት ስለማልፈልግ ማለት ምንም ቢሆን አብረን እንትን ስለዚህ እንደዛ ስለሆነ እኔ አንቺ ላይ እጄን አላነሳም። ስለዚህ ሌላ ሰው መጥቶ ያስወጣሻል። ገባሽ? የምሬን ነው። ሰው ደግሞ አይደለም ልንገርሽ፣ ሰው ደግሞ እንዴ እንደዛ እየተናገርሽኝ ሰው ደግሞ ካስወጣሽ በኋላ እኔ መቼም ይቅርታ ብታስለምኝም ይቅርታ አደረግሽ እንዴ ቪዲዮ ታያለሽ። በእርግጥ ደግሞ ችግሩ ምንድን ነው? መግቢያም ስገባ ፕራንክ ነው ብዬ አልተናገርኩም ለቤተሰብ። አትሊስት መግቢያ ላይ ብናገርስ እኔ ከቡታጅራ ምናምን መጥተሽ የሆነ ቪዲዮ አንቺ ቤት ስላልመጣሁ ምናምን ዊልካም ምናምን ስላላልኩሽ አንቺ ደግሞ ስከፍቺ እኔ አይሚን ይመስለኛል ቪዲዮም ለቅቄ ነበር ሼር ምናምን ስላላደረግኩልሽ በቃ የሆነ ቪዲዮ ምናምን በቃ ትሰራልሽ ምናምን ብዬ አስቤ ነበር። ገብቶሻል? ግን በዚህ ልክ ደግሞ ያጣላል ሰውን ብዬ ነው። ይሄ ደግሞ ያጣላል ሰውን ባካረክ ሲጀመር በእንደዚህ አይነት ሰዓት ላይም እንደዚህ አይነት ሁለተኛ እንደዚህ አይነት ፕራንክ ታደርጊያለሽ? አላደርግ ይቀርበይ። ዛሬ ምንድን ነው ያሳሳትሽ? እኔ ሲጀመር እንደዛ ፕራንክ አድርጌ ማለቅጠቂ ቤተሰቦች እንግዲህ ከአንዴም 2-3 ይቅርታ እናንተንም ጠይቄያለሁኝ ዛሬ ላደረግኩት ነገር። ግን እንዳትደግሚው ነው ያልኩሽ። አንቺ ማወደሽ ትቀበያለሽ። እኔ ቤተሰቦች ነው ያወራ ያለሁት እና ትቀበያለሽ። አስገድደን እናስቀብላታለን። እኔ ስናደድ ባይዛዊ ቅይር ነው የሚለው ተቀየርሽ። አየሁሽ እኮ ውጪ ከቤቴ በቃ እዚህ ድረስ ነው ጓደኝነታችን ልልሽ ነው። በየዬ በቃ እዚህ ድረስ አበቃለን አይደለም እና እንደዚህ በጣም ተፈታተንሽኝ። እውነት እኔም በሆን ማደርገው ነገር ነው። በነገራችን ላይ አልችልም። በጣም ትዕግስት እኔ ሲሆን አስበሽዋል። እንደዛ ብለሽኝ ቢሆን በጣም ኦፍ ነው የምሆነው። እና ታዲያ ኦፍ ነው ግን እኔም ስለፈለግኩ እኮ ነው ኦፍ። ግን ቤት ስለሆነ ነው ቤት ሳይሆን በነገራችን ላይ ውጭ ነበር የምጠራሽ እና እንትን ነው አየሩ ደስ አይልም። ለዛ ነው ቤትም የመጣሁት። እኔ ደግሞ ነበር ውጭ እንኳን አላልሽኝ። ምክንያቱም አሁን ነው ገና የገባሁት ቤት ማለት ነው። ገና ልብሴን ራሱ ምናምን አልቀየርኩም እኮ ያየሁሽ እኮ ነው። ማን መስለሽ ነው ደግሞ ያልሽ? እሜቴ ኧረ ተይኝ። አሁን ነው አጣርተሽ መስማት የጀመርሽው ማለት ነው። ረደላት ማለት ነው። እሺ የሆነ ነገር መሰለሽ ቅድም ያልኩሽን አሁን እንዲህ ብለሽኝ ነበር ማለት ልጀምር። አሁን ነው ገና ምን እንዳልሽኝ እንትን ያልኩትኝ ማለት ነው። ወደ ዩቲዩብ ስለመጣሽ በራስሽ ዩቲዩብ ስለመጣሽ ዌልካም። እና ቤተሰቦች አበረታቷት። እንደዚህ አይነት ፕራንክ ግን እንዳታረግ በዛውም እየጻፋችሁላት እና አበረታቷት። ሰብስክራይብ አድርጓት። እንግዲህ በጥሩ ስራ ቆንጆ በሆነ ስራ ትመጫለሽ ብዬ አስባለሁ። እና ሌስ ጎ 10K 10K ማግባት አለብን። 10K ከገባሽ በኋላ ደግሞ ያለ ይቀጥላል። እና አበረታቷት። በርቺ፣ ጠንክረሽ ስሪ።
ያው የትኛውም ሰው እንግዲህ እነሱ ናቸው አበረታተው እኛንም ቢሆን አበረታተው እዚህ ያደረሱን ከፈጣሪ በታች እነሱ ናቸውና እና ቤተሰቦችሽ የሚሉሽን ነገር አድርጊላቸው፣ ታዛዥ ሁኚ። በነገራቸው ክብር ነው የሚፈልጉት። በቃ ክብር ነው የሚፈልጉት። ለምሳሌ የሆነ አለ አይደለ እንድታከብሪያቸው ነው የሚፈልጉት። ስለዚህ በእነሱን ደግሞ ማክበር እንትን አይደለም። ስለዚህ እንደዛ ማድረግ ነው እና በርቺ እልሻለሁ። አመሰግናለሁ። በነገራችን ላይ በጣም ነው ማከብራችሁ፣ በጣም ነው መወዳችሁ። በዚህ አጋጣሚ በዚህ በትንሽ ጊዜ ውስጥም ከሌላ ጋርም ስንሰራም እነሱም አክብሮት አላቸው በጣም ለሰዎች እና የእናንተንም ሀሳብ ስለተቀበልኩኝ ያው በእንደዚህ በሚደብር ፕራንክም ቢሆን ሀሳባችሁ ከሄሉ ጋር ናይልን የሚል ኮመንት ቅድም አውቄ ነው እንደዛ ያልኳችሁ እንዳጠረጠሩ ነው እና ከሄሉ ጋር የመጀመሪያ ቪዲዮሽን ከሄሉ ጋር ናይልን እያላችሁ ነበር እና ያው እንግዲህ በሚደብር ፕራንክም ቢሆን ዋናው ነገር ሄሉን ማምጣት ነው እና የእነሱን ሀሳብ በመቀበል ነው አዲስ አበባ መጥቼ ምንም አይነት ኬዝ ኖሮኝ ሳይሆን አዲስ አበባ ድረስ መጥቼ ያው እዛ መገናኘት ስለማንችል እዚህና እዛ እሷም ስለማትመጣ እኔ በመጣ ይቀላል ብዬ መጥቼ በእንደዚህ አይነት ፕራንክ እንዳላችሁት እንዳሳባችሁ የመጀመሪያ ቪዲዮዬን ከሄሉ ጋር አድርጌዋለሁ እና በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ሰብስክራይብ ማድረግ እንዳትረሱ፣ ላይክ ሼር ማድረግ እንዳይረሳ። እንወዳችኋለን። ቀጣይ እንግዲህ እንመጣለን በሌላ ቪዲዮ። እስከምንገናኝ ድረስ አብራችሁን ስለነበራችሁ እስካሁን ድረስ ከልብ እናመሰግናለን። ምትያችሁ ነገር ቻው ቻው።